ወዴት ነው? ወደ ስራ። ምን ነው ማለት? እንዲህ ዝም ብለህ ትሄዳለህ? እና እየጮኩ ልልልልልል እያልኩ ልዛ ጀመረ። ደግሞ ምን ነው ለተዋቱን ከንቀና ነገር ብትናገር። አረ ደግሞ ጭራሽ እኔ ነገር ፈላጊው። ስሚ አንድ ነገር ልንገርሽ፣ ይሄ ነጋ ጠባ እኝኝ እያልሽ የምትጨቃጨቂውና የምትነዛነዡ ነገር በጣም ስልችቶኛል። ጭራሽ እኔ ነኝም ተነዛናዥ? አሁን ለማንኛውም ቁርስ ሰርቻለሁ፣ ትበላለህ? በላው። ቆንጆ ቁርስ ሰራሽልኝ እኮ ደግሞ በጣም ይጣፍጣል። አመሰግናለሁ። የኔ ወድ እስኪ ቆይ እዛው ተነሽ። እንዴት ነሽ? አለሽ? ምንድነው? በቃኝ ሳባ። ምን ነው በቃሽ? ከገነነ ጋር መኖር ፈትቾ ነው የመጣሁት። ምን? አዎ። አንቺ ግን ምንድን ነው የመሰልሽው? ምንድነው? ከተገናኘን ብዙ ቆየን እንዴ? ሰው እንዴት ራሱን በዚህ ያህል ይጥላል? በሰላም ነው ግን? አሁን እሱን ታዩና ቆይ ምን ልትሰሪ መጣሽ ነው ያልኩሽ። እንዴ ምን ማለት ነው? ምን ልትሰሪ መጣሽ ማለት እንዴ? ይሄ የእህቴ ቤት አይደል እንዴ? አንቺ እህት አይደለሽ? ደግሞ ከአንቺ ውጭ ወዴት ልሄድልሽ? ይኸውልሽ ከዚህ በፊት ነግሬሻለሁ፣ ባሌ ዘመድ የሚባል ነገር አይወድም። ይልቅ በጊዜ ማረፊያሽ ፈልጊ። እየቀለድሽ ነው? እየቀለድኩማ ቢሆን ደስ ይለኝ ነበረ። ይኸውልሽ እሱ እንኳን አይደለም የኔን ዘመዶች የራሱን ዘመዶች እንኳን አይወዳቸውም። በእናትሽ ከዚህ በላይ ሰላሜን አትንሺ። ውይ ሳባ ደግሞ ችግር አለብሽ። ለስሙ እህትሽ ነኝ፣ ግን ባልሽ ምን እንደሆነ እንኳን አላውቅም። ለማንኛውም ከሀረር እዚህ ድረስ የመጡት አንቺን ብዬ ነው። ስለዚህ የትም አልሄድም። እኔ ግን የምመክርሽ ወደ ሀረርሽ እንድትመለሽ ነው። አትልፊቴ፣ ተመልሼ ወደዛ ቤት አልሄድም። ቆይ ለምንድን ነው የማይገባሽ? እሱ ዘመድ የሚባል ነገር አይፈልግም እንዴ? በቃ በስልክ እኮ ቀድሜ ነግሬሻለሁ። ልጆቹ የሉም እንዴ? ያው በፎቶን ብንማቃቸው በጣም ናፍቀውኛል። የት ናቸው? ትምህርት ቤት ናቸው። እባክሽ ቤዛ፣ ነገርኩሽ እኮ ተመልሼ ወደ ሀረር አልሄድም። ካስፈለገ ሰራተኞች ሆኜ ይቀመጣሉ እንጂ የትም አልሄድም። ሰራተኛ? ያው ካስፈለገሽ ብዬ ነው። ባልሽ ደግሞ እህቴ መሆንሽን አያውቅም አይደል? እና የሆነ እንደሆነስ ትዝ ይልሻል? ባለፈው ደውለሽልኝ ባሌ ሰራተኛ ፈልጊ ምናምን ብሎኝ እንደናሳጣው ብለሽኝ ነበር። ያው ደግሞ ለቤትሽም ሆነ ለልጅሽ ከኔ የተሻለም ጥሩ ሰራተኛ አታገኝ። ግን ውጭ ካልሽኝ ደግሞ እጄ ላይ ብር ስለሌለ ያው አጠቃላይ ሰው ቤት ነው የምቀጠለው። እና እየከፈልኩ ላኖርሽ ነው? አረ በነፃም ቢሆን ችግር የለውም፣ ብቻ ካንቺ ጋር ልኖር። ለማንኛውም አሁን ከመንገድ ሰው የመጣሁት በጣም ነው የደከመኝ። ክፍሌን ታሳይ። ያው ከዚህ በኋላ አሰሪና ሰራተኛ ሆነን የለ። እሺ ደህና ዋልክ? አላወኩሽ። ቤዛ እባላለሁ። ሰራተኛችን ነው። ሰራተኛ? አዎ። ምን ሰራተኛ ቅጠር ያላልከኝም ነበር እንዴ? በስተመጨረሻ ጥሩ ሰራተኛ አግኝቻለሁ። ጥሩ ነው፣ ግን ምንም ሰራተኛ እኮ አይመስልም። አዎ ብዙ ጊዜ ስራ ከጨረስኩ በኋላ ራሴ መጠበቅ ያስደስተኛል። ለዛ ነው። ያው ቅር ካለ ግን መቅረት ይችላል። አይ ችግር የለው። አንቺ ባልሽ ግን በጣም ነው የሚያስፈራው። ሲጀምር ቡና ለማፍላት ነው እንደዚህ የለበሽው? ምን ችግር አለው? ከስራ ሲመጣ እኮ ደስ እንዲለው ብዬ ነው። እያወራ ያሉት ስላንቺ ነው። እኔ ደግሞ እያወራ ያሉት ስላንቺ ነው። እስኪ ተመልከች። ለምንድን ነው ገለማምጦሽ የገባው የሚመስልሽ? ሁለታችን አወዳድሮ እኮ ነው። እስኪ ተመልከችን። ከኔና ከአንቺ ሰራተኛ ይመስለው ማን ነው? ምናልባት እህቴ መሆንሽን ተጠራጥሮ ዘመድ ስላመጣውበት ተናዶ ይሆናል። ያንቺ ምናልባት። እኔ ግን እርግጠኛ ነኝ እኔ ያልኩት ነው ትክክል። ሲጀምር የአንቺ ድንገት እዚህ መገኘት ለእኔ ምንም ጥሩ ስሜት እየተሰማኝ አይደለም። ለማንኛውም
ስራ ውስጥ ስላለብኝ ስራ ይደሰ ነው። ቻው። እኔ የምልህ ልጅቷን ካልወደድካት ነገውን ላባራት እችላለሁ። እስቲ ስሜትሽንና ሞራልሽን ማለከው ከሆነ አንድ ጥያቄ ልጠይቅሽ። ከአንቺና ከእሷን ሰራተኛ ይመስል ማለት ነው። እኔ እኮ ሰራተኛ ልቅጠርልሽ ያልኩሽ አንቺ ጊዜ ኖሮሽ ራስሽን እንድትጠብቂ ለራስሽ ጊዜ እንድትሰጪ እኮ ነው። አይደለም እንዴ? ምን ሆንኩ? ቆይ ከዚህ በላይ ምን ፍጣሪ ነው የምትለኝ? እንዴት ምን ሆንኩኝ? አሃ ሴትዮ ንዝንዝና ጭቅጭቅ አልፈልግም። ለነገሩ አንቺ መቼም አይገባሽም። በነገራችን ላይ ልጅቷን ከየት እንዳገኛሻት አላውቅም፣ ግን ምኗም ሰራተኛ አይመስልም። በዛ ላይ የሆነች ቆንጆ ነገር ነች። ችግር የለውም። ነገ ራሷን ማጠብቀዋንና ፉንጓን ይዤ ልመጣለሁ። ችግር የለም። እሺ አይደል? ይሻልሻል። ለአንቺም ቢሆን የምትመስልሽ ነች የምትሻልሽ። እሺ ራስ ላቅርብልን ነገር ተንተኛ። አላሰኘኝም። እና ምንድን ነው ያሰኘ? ያሰኘኝ አንቺ ከፊት ለፊቴ ዞር እንድትይ ብቻ እረፍት ማድረግ እፈልጋለሁ። ከቻልሽ ዞር በይ። ደግሞ ስራዬን ጨርሼ ነው። እሺ ድብርቱ እንዲለቅሽ ቡና ነገር ታፍላለሽ እንዴ? ቆይ ከባልሽ ጋር በምን ምክንያት ነው የተጣላችሁት? እሱ እባክሽ ወይ አይንከባከበኝ ወይ ራስ ስጠብቅ አይወድ። በስልክ እኮ ነግሬሽ ነበር አይደል እንዴ? ለነገሩ የአንድ እናት ልጆች ሆነን እንጂ በአካል ከተገናኘን በጣም ብዙ ጊዜ ተራርቋል። ያሳዝናል ብቻ። እኔ እኮ ትዳሬና ልጆቼን ብዬ እንጂ ራሴን መንከባከብ አቅቶኝ አይደለም። እንዲሁ ግን መቼ ነው እኛ ባለ ትዳር ሴቶች ከዚህ ከንቱ ዲስክሩናችን የሚለቀን? እሱ እኮ ለእኔ ግድ የለው። ምን በላው፣ ምን ጠጣው፣ ምን ለበስኩ፣ የት ወጣው፣ የት ገባው፣ ብቻ የራስ ቤዛ ይወረውርልኛል። ጠዋት ወጥቶ ማታ ይገባል። ኧረ አሁንማ ጭራሽ ቤት ውስጥ የማይበላው። ግን እኮ ባለሽም ልክ አለው። እኔ ልክ የለኝም ደግሞ። አንደኛውም አንቺ ልጅ ልክ እንደዚህ እየሆንሽ ምንድን ነው? ብኳኳል ባጌጥ እኮ ስራዬን ጨርሼ ነው። እሺ ካዘዝሽም ስራ ውስጥ ያልጨረስኩት ስራ አለው። ልክ አንቺ እንዳልሽው እኮ ከአንቺ ሰራተኛሽ ትሻላለች እኮ ነው ያለኝ። እኔ አንቺን ብሆን ከመናደድ ይልቅ እልህ ውስጥ ገባ ነበር። ስለምን እልህ ነው የምታወሩ? እሺ በቃ ቅናት በሚል ተካከልልኝ። በማንም ቀና? በሰራተኛሽ ነው ሲመስለኝ። ግን አንቺ ልጅ ቤቴንም ትዳሬንም ለመበጥበጥ መሰለኝ የመጣሽው። ታደርጊዋለሽ እንግዲህ። ከዚህ በኋላ እንዳታባረኝ ባልሽ ወዶኛል። ምን አስበሽ ነው ምን ያልሽው? በነገራችን ላይ ዛሬ ተሰማ ቁርስ በልቶ ነው የወጣው። ከፍትፍቱ ይልቅ ፊቴን የወደዱ ይመስለኛል። እሱ ሲነሳ አንቺ ተኝተሽ ነበረ። ሁሌም ነው እንደዚህ የምትሆኑት? ቆይ አንቺ ማን ነው በጧት ተነስቶ ቁርስ ሰራ ያደረገሽ? ሰራተኛ መሆኔንም ራስተሽዋል። አረ እንዲሁም ምርጥ ምግብ ስለሰራሁለት አመስግኖ ምናምን ነው ከቤት የወጣው። ምን ልታናጅኝ ሞከርሽ ነው እንዴ? ቆይ ግን ለምን ዛሬ ፋብልሽ ራስ ሰርተ ምናምን አንጠብቀው? ወንዶች ግን ለውጥ ይፈልጋሉ። ይኸውልሽ መጀመሪያ ፀጉርሽ እናስተካክልና። እሱ አያገባሽም። ቆይ አንቺ ማን ስለሆንሽ ነው ትናንት መተሽ ዛሬ ማድረግ ያለብኝ ነው የምትነግሪኝ? ምን አገባኝ? አንቺ ካላረግሽው ነው ያረከዋል። ምን እና እኔ ሰራተኛ ያለው አሰሪ ውጭ መብላት አለበት? የወራት ደግሞ ሮማንቲክ ነገር ይፈልጋል። ለዛው አንቺን ጥራት የጠየቅኩት። ትሰሚኛለሽ? ነገውኑ ሻንጣሽን ይዘሽ ከዚህ ቤት ውልቅ በይልኝ። ለምን ማለት ምን አጥፍቼ ነው ገና ከመቀጠር የመባረረው? ቤዛ ያለብኝ ችግር ይበቃኛል። እባክሽ በፈጠረሽ ተይኝ። ያለብሽን ችግር የፈጠርሽው ራስሽ መስሎኝ። ቆይ ምንድን ነው አላማሽ? አንቺን ማስተካከል። ምን? እስኪ ፀጉርሽን ተመልከቹ። ሸረሪቷ እኮ ልታደራብሽ ምንም አልቀራትም። እኔ ሳውቅሽ ፍጹም እንደዚህ አልነበርሽም። ይህን ያህል ትዳርን ሲኦል ያደረገው ማን ነው? ትሰሚኛለሽ? ይኸውልሽ ከዚህ ቤት ነገውኑ ሻንጣሽን ይዘሽ ውልቅ በይልኝ። እሺ? ምን አለ እኔም እንዳንቺ አይነት ባልሰጡኝ 4 ሰዓት መስታወት ላይ ባሳለፍኩ።
ደህና ዋልክ ጋሼ? ምን ነው ደነገጥሽ? ለምን ደነገጥኩ እንዴ? የሆነ ለየት ያለ ሴት ትመስያለሽ። ማለቴ ለየት ያለ ሰራተኛ። ያው ሁሌ አንድ አይነት ነገር አይሰለችም። ያው እኛም ሰው እንደሆናችን ለየት ያለ ነገር አያምረንም ወይ ለማለት ፈልጌ ነው። አይ ጥሩ ነው። ምኑ ለየት ማለት ነው? አለቃ ዛሬ በጊዜ መጣክ። ቆንጆ ነገር ሰርቼልሃለሁ። እርግጠኛ ነኝ እሱን ከበላ በኋላ የውጭ ምግብ እርም ነው የምትለው። ምግብ ከመስራቱ ነው ብልሽ ነው። በነገራችን ላይ ሳባ ጎበዝ ምግብ አብሳይ ነች። ለማንኛውም ቅኔዋን በበጎ መልኩ ፈትቻታለሁ። እንግዲህ የቤታችን የመጨረሻ እንግዳ እንደመሆነ የመጨረሻው ምግብ ላገባ ማለት ለምንድን ነው የመጨረሻ ቀን እንግዳ የምትይኝ? ያው ባለቤቴ ወደደችኝ አይመስለኝም። አረ እንዲሁም ነገ ልታሰናብታኝ ነው ማለት። ማን አዟት ነው እሷ አንቺን የምታሰናብትሽ? ስራሽን በአግባቡ እየሰራሽ ነው አይደለም? እንግዲህ እንደምታየው ነው። እና ልጆቹ እንደሆኑ አያታቸው ጋር ያሉት እንደው ከነሱ ጋር እንኳን አልተስማማሽም እንዳይባል። ገባኝ። ታዩ። ለማንኛውም በወሬ ያዝኩ። ከምግቡ በፊት ሆድ ለስለስ እንዳያደርግልን ምርጥ ጁስ ሰርቼልሃለሁ። ሳባ ትንሽ ለቅሶ ቤት ስለምታመሽ ማታ ሰው ነገር የምትመጣው። አመሰግናለሁ። እና አንቺ በላሽ? ፍታው ነው መጣ። አትደውልልኝም ነበር? እትዬ አልማዝ እኮ አባታቸውን ተረድተው ለቅሶ ሂጄ ነው። ምን ነው? ሰማሁሽ እኮ። እና ለቅሶ ለምን አልሄድክም ታዲያ? እኔን ግን ማንም የሚረዳኝ የለም አይደል? ምን ማለት ነው ደግሞ እሱ? እኔ የምልሽ ለመሆኑ ማን አዞሽ ነው ሰራተኛዋን ከዚህ ቤት እንድትወጣ ለማድረግ የወሰንሽው? እሷ ናት አይደል የነገረች? ማንም ቢነግረኝ ለውጥ አያመጣም። ለነገሩ ባንቺ አልፈርድም። በሁሉም ነገር ስለበለጠችሽ በጣም እየቀናሽባት ያለሽ ይመስለኛል እኮ። እኔ ሳባ ነኝ በሰራተኛ የምቀናው? ስሚ፣ አንቺ እኮ መንደር ለመንደር ለቅሶ ለለቅሶ ስትዞሪ እኮ ከስራ ደግሞ ስመጣ እራት ሰርታ ቡና አፍልታ በስነ ስርዓት ተንከባክባ ምሽቴን ምሽት ያስመሰለችው እኮ እሷ ነች። ቆይ ለመሆኑ ማንኛችሁ ናችሁ ለእኔ ሚስቴ? አንቺ ነሽ ወይስ እሷ ነች? ምን ማለት ነው ደግሞ ማናችሁ ናችሁ ሚስቴ ማለት? እሺ አንድ ነገር ልንገርሽ፣ ከየትም ማምጫት ከየትም እኔ ለሱ አይመለከተኝም። ግን ልጅቷ በስራዋ ባላት ነገር ለእኔ ተስማምታኛለች። ስለዚህ ከዚህ ቤት አትወጣም ማለት ነው። ገብቶሻል አይደለም? የመጨረሻ ቃሌ ነው። ማናችሁ ናችሁ? እንዴ ግን ከኔ ምንድን ነው ችግርሽ? አልገባኝም። ትሰሚያለሽ? እዚህ ህይወት ውስጥ እኔና እኔ ብቻ ነኝ መወሰን የምችለው።
ያለብኝ ችግር ይበቃኛል። ሌላ ተጨማሪ ችግር አትሁኝብኝ። ቆይ ምን እያልሽ ነው? ምንም ነገር አልገባኝም። ነገሩ ለምን አስፈለገ? ያወራሹ መሰለኝ ያወራሁት። ቆይ እኔ አልገባኝም። ሌላ ችግር አለብሽ እንዴ እኔ ህይወት ላይ? እያናገርኩሽ እኮ ነው። መልስ የለሽም? ትሰሚያለሽ? እዚህ ህይወት ውስጥ መወሰን የምችለው እኔ ብቻ ነኝ። ከዚህ በኋላ እኔ ህይወት ውስጥ እንኳን አይደለም መናገርና ማዘዝ ይቅርና ለየት ያለ ነገር እንኳን ስታረጊ ባገኝሽ እኔን አያርገኝ። ኧረ ሳባ ተረጋጊ፣ ተጠንቀቂ። እንዴት አደርሽ? የት አለች? ውስጥ ናት። ማታ ደግሜ ደጋግሜ ነው አይደል የነገርኩሽ? ለምን ድሮ ሸሚዙን ያልተኮሽልኝ? ወይኔ ረስቼው ነው። ምንድን ነው የምትረሺው? እንዳትረሺው ብዬ አስጠንቅቄ ደጋግሜ አይደል የነገርኩሽ? አንቺ አደራ እንዳትረሺው አላልኩሽም እንዴ? ይሄ ሁሉ ጩኸት ልብስ ስላልተኮስኩልህ እና አሁን ተኩስልሃለሁ። አሁንማ ሰዓት ረፈደብኝ፣ ወደ ስራ ልሄድ ነው። ከጓደኞቼ ጋር የማይሰረዝ የራት ቀጠሮ ፕሮግራም አለብኝ። ሸሚዙን ተኩሽ ብዬ ደጋግሜ ነገርኩሽ። አንቺ አንድ ሸሚዝ መተኮስ ያቅትሻል እንዴ? ምንድነው የምትሰሪው ታዲያ አንቺ? ይሄ እንደዚህ አይነት ተራውን ነገር ካልሰራሽ ሶፋ ላይ ተጎልተሽ አልጋ ላይ ተኝተሽ መቀለብ ነው እንደምትፈልጊው? እቺ ልጅ ስንቱን ስራ ትስራ? ምግብ ትሰራለች፣ ቤት ታጸዳለች፣ ጭራሽ ደግሞ የኛን ልብስ ተኩስ። ጨረስክ? ይሄ ሁሉ ንግግር የምትናገረኝ ስላልተኮስኩልህ ነው? ለነገሩ ችግር የለውም። አንድም ቀን እኔ የምልሽን ነገር አድርገሽ አታውቂም። የአንቺ ስራ እኔን ማብገን፣ እኔን ማቃጠል ብቻ ነው። ከዛ ውጪ ምንም የምታውቂው ነገር የለም። ራስሽን ብትመለከቺ ጥሩ ነው። ሁሌ በአንቺ መናደድ፣ መቃጠል ስልችት ብሎኛል። ይቅርታ ግን ከጓደኞች ጋር እራት ግብዣ አለብኝ ሲል የሰማሁት። ያገባሻል? አይ እኔ እራት ግብዣው ላይ አንቺ እንዴት አትኖሪም ብዬ ነው። እርግጠኛ ነኝ ሁሉም ጓደኞቹ የሚስቶቻቸውን ይዘው ነው እራት ግብዣው ላይ የሚመጡት። ይቅርታ ግን ባንቺ አፍርብሻል እንዴ? ትሰሚያለሽ? እህቴ እንደሆንሽ እንደውም እነግረዋለሁኝ። እሺ ንገሪዋ። ግን እስካሁን ስለዋሻሽ የሚያዝንብሽ አይመስልሽም? እባክሽ እባክሽን አንቺ ልጅ ተይኝ፣ እባክሽ ተይኝ። በቃ ይኸውልሽ እህቴ ሀዘንሽ ያለ እንጂ የሽንፈት ሊሆን አይገባም። ቆይ ምን አድርጊ ነው የምትይኝ? እሺ ቆይ ይቺ ናት እኮ የምታውቂኝ ሳባ። እኔ ይችኛዋን ሳባ አላውቃትም። በፍጹም ይችኛዋን ሳባ እኔ አላውቃትም። ቆያ ሁሉ በራስ መተማመንሽ የት ሄዶ ነው? ለማንኛውም ግን አሁንም ስላረፈደብሽ ከተኛሽበት ተነሽና ራስሽን አስተካኪ። ቆይ እስኪ የረባ እንኳን እኮ ልብስ የለኝም። አቦ ለልብስ አትጨነቂኝ፣ እሰጥሻለሁ። ደግሞ ስትከፍይኝ ደግሞ አዲስ ልብስ እገዛልሻለሁ። ይኸውልሽ እኔ ተሰማን በጣም ነው የምወደው፣ ላጣው አልፈልግም። እመኚኝ፣ እኔ የምለውን ካደረግሽ በፍጹም አታጭው። ይልቅ አሁኑ ስራችን መጀመር አለብን። እንዴት?
ዝም ብለን ነው እባክሽ፣ ቀኑ ሙሉ ይለፋን። ይኸው ከቅድም ጀምሬ እቀጠቅጥለታለሁ፣ አያነሳም። እና ያንሳዋ። ይህን ያክል እኮ የባቢሎን ግንብ እኮ በአንድ ሌሊት አይደለም የተገነባው። ደግሞ ሁሉም መልካም ነገሮች የራሳቸው የሆነ ሂደት አላቸው። ይሄ ነገር ግን ምን ይመስልሻል? እንግዲህ እንደኔ ጥናት ወንዶች በሁለት ይከፈላሉ። አንቺ ደግሞ ጉድሽ አያልቅም። ደግሞ የምን ሁለት ነው? የምሬን እኮ ነው። ቁጥር አንድ ወንዶች ሚስቶቻቸው ራሳቸውን ሲጠብቁ አይወዱ። በቃ ለእነሱ ሚስት ማለት ቤት ጠባቂ፣ አንድ ልጅ አሳዳጊ ብቻ ናቸው። ልክ እንደኔ ማለት ነው። ያው በየቤቱ ያልታዩ ብዙ ችግሮች አሉ፣ እነሱ ማሳያ ናቸው። ሁለተኛውስ? እሺ ሁለተኛውን ከመናገሬ በፊት አንዳንድ ብርጭቆ ወይን እንጠጣ። ጭራሽ ከሰራተኛ ጋር ሙኩን ተቀምጬ ለቀጣማኝ ምን ችግር አለው? መቼም ሰራተኞቹን እንደ ሰው ሳይቆጥሩ ወይን እያሰኙ ከሚኖሩ ሰዎች አይሻል? ቺርስ። ጠጣ። ወይን አስተፈሰ ልበሰ። ያዥ። ቺርስ። ቆይ ግን ባልሽ ጋር ደወልም እንዴ? እሱ መች ደወለ? ይህን ያህል በጣም ይቀናብሻል ማለት ነው። ታዩ እባክሽ። ይልቅ ሁለተኛው ልንገርሽ። ሁለተኛው ወንዶች ደግሞ ሚስቶቻቸው ራሳቸው ሲጠብቁ አይወዱ። አስቤዛ ለአስቤዛ የተሰጣቸውን ብር እንኳን አብቃቅተው አንድ ለገዟት ቅባት እንደ እግር እሳት ነው የሚያንገበግባቸው። በዚህ በሲስ የኔ ባል እንደዚህ አይታማም። ገነነው እኮ ከአንድ ሙለቴ ጸጉሬን ከርኩሞኝ ነበር። የምርሽን ነው? ኧረ እሱ ብቻ አይደለም እባክሽ፣ መኮኮይን ራሱ እንዳለ ወጡን ያቃጥለብኝ። እንዴ ለምን? ከሰው ወልጭ ልታይ ይፈልግ። ምናልባት ሌላ ሰው እንዳይቀመው ሰግቶ ይሆን? ይሄው እሱ ሳሎን ቀረሁ አይደለ? ለማንኛውም ሁለተኛ ወንዶች ናቸው አደገኞች። ያንቺ እንኳን ቀላል ነው። እየጠጣሽ ቺርስ። ይሄድ እንዴት አደርክልኝ? ዛሬ አሪፍ ቁርስ ሰርቻለሁ። ምን እየሆንሽ ነው? የሆነ ለውጥ አየሁ ልበል? ይኸውልህ ትናንትና ቆንጆ እራት አዘጋጅቼልህ ነበር፣ ግን ጠጥተህ ስለገባህ መቀዝቀዝ አልፈለግኩኝም። ግን ለዛም አላኮረፍኩም። አመሰግናለሁ። ምን ለማድረግ እየሞከርሽ ነው? ምን አደረኩኝ? ሚስት መሆን እንደምትፈልገው ነው እንኩት። ለዛ ነው እንደዚህ በጠዋት ተነስተሽ ሜካፕሽን ወደ ስራ መሄድ አለብኝ። ቁርስ እኮ ሰርቻለሁ፣ አብረን በልተን ትወጣለህ። እዛው በላለሁ። ቆይ ለውጥ እፈልጋለሁ አላልከኝም እንዴ? ለውጥ ትንሽ ያረፈርሽ አይመስልሽም? ያረፈርሽ? ሰላማዊ ይሄ ሰውዬ ሊያሳብደኝ ነው እንዲህ ዘንድሮ የተነሳው። ደህና ተከሽ በጠይቀው ቁርስ ሰርታ ነበረ። በዛ ትል ምን እየሆናችሁ ነው እናንተ? ምንድነው ሰው የምታወዛግቡት? ማለት አልገባኝም። ምንድነው ይሄ ቀሚስ ሻሽ ምናምን ነገር? ምን እያደረጋችሁ ነው ያላችሁት? ቆይ እናንተ እትዬ እኮ ናት። ባሌን በጣም ስለምወደውና ስለማከብረው ከኔ ውጭ ሴት እንዲያደንቅ አልፈልግም አለች። እና እዚህ ቤት ከኖርሽ ድረስ ደግሞ የኔ ውበት ከአንቺ መደብዘዝ የለበትም፣ ደብዘሽ ነው መታየት ያለብሽ ብላኝ እኮ ነው። ይህ ሁሉ ነገር እየተናገርሽ ምንም ሊገባኝ አልቻለም። ባለፈው ከአንቺ ይልቅ ሰራተኛ ራሷን ትጠብቃለች ብላት ነበር መሰለኝ። እና እሱ ልውስ ያስገባት አይቀርም። ግን እኮ ትዬ ስትለባብስ ቆንጆዬ ናት አይደል? አይ ወደ ስራ ብሄድ ይሻለኛል። የእናንተ ሰዎች ነገር ዛሬ ምንም አላማረኝ። አየሽ አይደል? ነግሬሽ ነበርኩ። የኔ መለወጥ ለሱ ምንም ነው። ጭራሽ ምን ለማለት እንደፈለገ ባይገባኝ አርፍደሻል አለኝ። ምን አርፍደሻል? አርፍደሻል አለኝ።
አስደነገጥከኝ እኮ። ስራ የለም እንዴ ዛሬ? ቤዛ ስራ መስራት አልቻልኩም። አልገባኝም። ለምን? አንቺ ልጠይቅሽ እንጂ ቆይ ማነሽ? እኛ ህይወት ውስጥ መተሽ ምን እያደረግሽ ነው ያለሽው? ምን አደረግኩ? ሴትዮ የት ሄዳ ነው? ሳባ ባሌ ማታ ሲመጣ ቆንጆ ሆኜ እንዳገኘው ብላ ጸጉሯ ልትሰራ ጸጉር ቤት ሄዳለች። አመት ሙሉ ተሰርቶ የማያውቅ ጸጉር ጭራሽ አሁን በቀን 2 መሰራት ጀመረ። ለነገሩ የሁሉ ለውጥ አንቺ እዚህ ቤት ከመጣሽ በኋላ ነው። ቆይ ችግር አለ? አንድ መቤት የቤት ሰራተኛ ናት ለመቀየር ብትሞክር ነው ወይስ ሰራተኛ መሆኔን ይገረመክ? ታውቂያለሽ፣ ሁኔታሽ፣ አለባበስሽ እንደዚህ የተቦሳቆለ እስኪመስል ድረስ ሆኖ እንኳን መጀመሪያ የነበረሽን ውበት በፍጹም ሊደብቀው አልቻለም። መጀመሪያ ልክ እዚህ ቤት ስትመጪ የነበረሽ ውበት አሁንም አለ። አልገባኝም። ምን ማለት ነው? ቤዛ ውስጤ ሳይፈልግሽ አልቀረም። እያበርክ መሆን አለበት። አውቃለሁ ሳባ በቅናት ራስሽን እንድትይ እንዳደረገች፣ ግን ምንም የተቀየረ ነገር የለም። እኔና አንቺ እንስማማ እንጂ ወደ ቀድሞ ውበትሽ እመልስሻለሁ። እንደ ቀደመው እንድትሆኝ አደርግሻለሁ። እባክህ ተሰማ፣ ተረጋጋ። በነገራችን ላይ መጀመሪያ ስርሽን ለማስቀናት ብለሽ ነበረ እኔን ወደ አንቺ ለመሳብ አንዳንድ ነገሮችን ለማድረግ ስትሞክሪ። አስተያየትሽ፣ ለእኔ የነበረሽ ፍላጎት አይገርምሽም? እኔ ግን መጀመሪያውንም ታውቆኝ ነበር። ከአይንሽ ላይም ከልብሽ ላይም ለእኔ ያለሽን ፍላጎት ማንበብ ችዬ ነበር። እና ምክንያት እራሷን መጣል አልነበረ? እውነቱን ስነግርሽ መጀመሪያ ምክንያቴ እሱ ነበር። አሁን ግን ምክንያት አንቺ ሆነሻል። እውነት ግን በጣም ነው እሺ የምትገርመው። በጣም ትገርማለህ። ቆይ የልጆች እናት ላይ እንዴት ነው እንደዚህ አይነት ክደት የምትፈጽመው? እውነት በጣም ነው እሺ የምትገርመው። ቤዛ ይኸውልሽ፣ ልብሽ እየፈለገ አንደበትሽ አይግደርደር። እንነጋገር። ልቀቀኝ እባክህ። ሲጀመር ሁሉም ወንዶች አንድ አይነት ናቸው። እኛ ሴቶችን ስታዩ ሁሌ አሻንጉሊቶቻችሁ ነው አይደል የምንመስላችሁ? እኔ ግን የማዝነው እህቴ እንዳንተ አይነት ባል ስላላት ነው። እሺ አሳልፈኝ ወደዛ። እህቴ እህቴ እህቷ ናት እንዴ? እንዴት ሊሆን ይችላል እንዴ? ይህም አይሆንም። ለካ ከአንቺ ፍቅር ይዘት ነው አርፍደሻል ያለኝ። እባክሽ ራስሽ ነሽ ያጠፋሽው። ባልሽ ውጭ እንዲመለከት ያደረግሽው ራስሽ ነሽ። ቆይ እንዴት? ምን አደረግኩኝ? እያወራ ያለሁት ስላው መስተካከልሽ አይደለም፣ ስላለፈው ስህተትሽ ነው። ሲጀመር መጀመሪያም አይቶ ወዶሽ እንዳገባሽ ነበረ እሱ ወደ ሌላ እንዳይማድረግ የምትችይ ነበረ። አይገርምሽም? ሴሰኝነቱ ብሶበት እንጂ እኔ ምንም ያጎደልኩበት ነገር የለም። ሞኝ አትሆኝ እህቴ። ሲጀመር ሴቷም ሆነች ወንዱ የጎደላቸውን ነገር ለመሙላት ነው የያዙትን ነገር ለቆ ሌላ ነገር የሚያምራቸው። እና አሁን አንቺም ረፍዶብሻል እያልሽ ነው? እውነቱን ልንገርሽ ብዬ ነው እንጂ ለመልካም ነገር ጊዜው መቼም ቢሆን አይረፍድም። ይቅርታም እኮ የለውጥ አንዱ አካል ነው አይደል? እና ከገዛ እህቴ ጋር ቺስ ሊያደርግ የነበረውን ሰው ይቅርታ አድርጊለት ነው የምትይው? እሱ ሰራተኛ በሚል ይስተካከል። ሲጀመር እኮ አንቺ ማስተሻል አይደል እንዴ? የገዛ እህትሽን እኮ ነው ሰራተኛ ብለሽ ያስተዋወቅሽው። ምናልባት ብልህ ከሆንሽ ነገሮቹን ላይረፍድባቸው ይችላል። እንዴት? በጥፋት የተጀመረ ትዳር በመለየት መቆጨት አለበት ብዬ አላምነው። ለዛም ነው እኔም ወደ ባሌ ተመልሼ ይቅርታ ልጠይቀው የፈለግኩት። ወደ ባልሽ ልትመለሽ ነው እንዴ? መጀመሪያ እዚህ መጥቶት አንቺን አስተምራለሁ ብዬ ነበር፣ ግን ሳናስብበት እኔ ተማርኩ። ከአንቺ ባል በላይ የኔ ባል ምን አጠፋ? ይኸው አንቺ ስድቡን ግልምጫውንና አላስፈለግን ስነ ጉባሩን ሁሉ ችለሽ አይደል እንዲህ እየኖርሽ ያለሽ። በላይ ላይ ግን ቺት ማድረጉን መቼም ይቀራሉ። መቼም ነገርኩሽ እኮ የአንቺ ስህተት ነው እሱንም እንዲሳሳት ያደረገው። ለማንኛውም ግን ጥፋቱን ስለ ከማላቀቅሽ በፊት መጀመሪያ ራስሽን ቅጭሽ። አሁን እጄ ልብሶቼን ላስተካክል ነው። ብሄድ ነው የሚሻለው።
ደህና እወድሻለሁ። እሺ ዛሬ ደግሞ በጣም ቆንጆ እየሆነሻል። አድናቆት ይቅርታዬን ባይመጥን ተቀብያለሁ። የኔ ቆንጆ፣ በእርግጥ በሁሉም ነገር ጥፋተኛ ነኝ። ታውቂያለሽ፣ እኔ አጠገብሽ እያለሁ እህትሽ መታ ጉድለታችንን እስክታስተካክል ድረስ መጠበቅ አልነበረብኝ። ብቻ ሁሉም ነገር ለምክንያት ነው። ግን ለእህትሽ የነበረኝ ስሜት ያን ያህል የፍቅር ስሜት የሚባል አይደለም። ከማንም ፍቅር የያዘ እሱንም እኮ ታውቂዋለሽ። ምርጫዬ ከሆነችው ፈልጌ ካገባኋት ከሁሉም ቆንጆ ከሆነችው ከኔ ሚስት ነዋ። የኔ ቆንጆ እወድሻለሁ። እኔም በጣም የምወደው አጠገብ የሆነሽ ፍቅር ሳልሰጥሽ ችላ ብዬ የምላስቀየምኩሽ ነገር ሁሉ ፍቅር ሰጥቼ ቀሪ ዘመንሽን ፈገጋስ ብዬ ይክስሻለሁ። የምር ከዚህ በኋላ አትሆኝም? ሁሌም ይሄን? አዎ፣ አንቺም የምፈልገውን ነገር አድርጊልኝ። የፈለግከውን ነገር አድርግልሃለሁ። እወድሻለሁ። ለካ ደስታችንና ፍቅራችን ያለው ቤታችን ነው፣ እጃችን ላይ ነው። እንደታ በደስታ ሁሌም ይሄ ቀን እንዲደገም የምፈልገው። ሁሌም ይደገማል አምናለሁ። ፈገግ በያ፣ ሳቅ፣ ፈገግ